ብዙ ዝርዝሩን እናንተ ታውቃላችሁ። ዝርዝሩን ቤት ይቻለው፣ ዝርዝሩን የእናንተ አይምሮ ይቻለው። አልታመመችም ኢትዮጵያ? ታማለች። አዎ እያዘነች እያለ የዘረጋችሁ እጇ ሁሉ ተቆርጧል። ተቆርጧል እኮ ምንድነው መፈክራችን? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ተቆርጧል። የለም ያ ምልክቱ መቆረጡ ምንድነው? የምትበሉት አጣችሁ እኮ። የኢትዮጵያ ሕዝብ እንጀራ አማረ። የኢትዮጵያ ሕዝብ የሚጠጣ አጣ እኮ። የኢትዮጵያ ሕዝብ ፍቅር አጣ። የኢትዮጵያ ሕዝብ አንድነት አጣ። የኢትዮጵያ ሕዝብ ህብረት አጣ። ጠላቶቻችን ፕሮጀክት ሰሩብን በደንብ አድርገው። ይሄ በገጀራ በማጭድ በአንካሴ በልዩ ልዩ ባህላዊ ጦር የተባረረው ነጭ ዛሬ ፕሮጀክት እየሰራብን ነው። ፕሮጀክት ተሰራብን ነው። አሁን አላወቁም። የኢትዮጵያ ሕዝብ ቁጭ ብለው እያባሉን ነው ያሉት፣ እያለያዩን ነው ያሉት፣ እያጠፉን ነው ያሉት። ጠላቶቻችን አንቀላፉም። እነሱ የመቶ እቅድ የመቶ ዓመት የ200 ዓመት እቅድ ነው ያላቸው። እኛ የአንድ ዓመትም የ10 ዓመትም እቅድ ብዙም የለንም። በረድኤት ነው የምንኖረው። አዎ እንደ ጠላቶቻችን ሴራ ኢትዮጵያም ቤተክርስቲያኗም የለችም። እንደልም ጠፍተን እንዲህ አይነቱ መሰብሰብ ሁሉ እንዲቀር ተሰርቷል ፕሮጀክቱ። ህዝቡ አላወቀም፣ ትውልዱ አልነቃም፣ አላወቀም። ፕሮጀክት ግን ተሰርቶብናል። አዎ ከመሬት ተነሱ ሰው ይገዳደላል እንዴ? ከመሬት ተነሱ ሰው ከሰውን ያባረራል እንዴ? ፕሮጀክት ተሰርቶብን እኮ ነው። በተለያየ መልኩ በቀላቸውን የሚመልሱ ሰዎች፣ በተለይም በቀል የሚመልሱ ሰዎች እቺ ቤተክርስቲያን ናት እንቅፋት የሆነችባቸው። እቺን ሀገር ለመቆጣጠር ይህን ታሪክ ለማጥፋት እንዴ ፊደል የሳባ ፊደል እንዲጠፋ የታወጀበት ዘመን እኮ ነበረ እኮ። ሃሁ ሂ ሃ ሄ ይሄ እንዲጠፋ የታወጀበት ዘመን ነበረ። ታሪክ ይነግረናል። አዎ ኦርቶዶክስ ተዋህዶ ጠፍታ ሌላ እምነት እንዲስፋፋ የታወጀበት ዘመን ነበረ። አሳለፉት የአባቶቻችን ያንን ሁሉ። አዎ አሁን ዛሬም የሚመጣውን ፈተና ሁሉ እኛ አንድ ሆነን ማሳለፍ ይኖርብናል። አሁን ይሄ ጎደለ እንዲሆነ እያን ብዙ ሰው በየቤቱ ያዝናል። ምንድነው እኛ ያጎደልነው ልንል እኮ ያስፈልገናል። ምን አጉለን ነው እኛ እንዲህ አይነት ፈተና ውስጥ መለያየት ውስጥ ጥላቻ ውስጥ እዚህ ውስጥ የገባ ነው? ምንድነው ያጎደልነው ብለን እኮ ራሳችን ልንጠይቅ ያስፈልጋል። አዎ ከዛ በኋላ ደግሞ መጸለይ ያስፈልጋል። መጸለይ ዝም ብሎ መጸለይ ቀላል ዝም ብሎ አይደለም። ይሄ ሰውየው አቡነ ዘበሰማያትን መሪው ናቸው አይደል? ልቡ ሳይከፋፈል ሐሳቡ ሳይበታተን አቡነ ዘበሰማያትን የዘለቀ በቅሎን ይሸልማሉ አሉ አይደለም እንዴ? አሉ እኮ እና ተወዳዳሪዎቹ ምን አሉ? ያኔ ውሸት የለም እንግዲህ። ተወዳዳሪዎቹ ምን አሉ? አልዘለቅንም አሉ። ለምን? ከነኮርቻው ይሆን የሚሰጡ ወይስ ሌጣ በቅሎ ይሆን የሚሰጡን የሚል አስተሳሰብ አደረብናል ሰዎች። እንዲህ አይነት ሽፍታ ነው ህሊናችን። እኛና እግዚአብሔር የሚያገናኝ ጸሎት ውስጣችን በጣም ብዙ ትግል አለ። ሲጨንቀን ነው ለቅሶ የምናበዛው። ሲጨንቀን ነው አቤት አቤት የምንለው። ጸሎታችን፣ ልመናችን፣ ምህላችን ከመላስ ላይ ብቻ። ሰውየው ነው አሉ የሰው ስጋ የሚበላ ሰው ነበር አሉ። እግዚአብሔርን አስፈቀደና የሰው ስጋ ይበላል፣ ሰዎቹም በላቸው። ምንድነው የተፈቀደለት? እግዚአብሔርን የማይሸቱትን ልብላቸው ብሎ አስፈቀደ ማለት ነው። አይ እግዚአብሔርን የማይሸቱ ካሉ ብላ ተፈቅዶልሃል። ከዛ በኋላ ሰዎቹን ክት አድርጎ በላና አፋቸውን ብቻ ተወ።
አፋቸውን ተው። ምን ነው አፋቸውን ለምን ተው? አፋቸው እግዚአብሔርን ይሸታል። አፋቸው እግዚአብሔርን ይሸታል። ሌላው ምንም ዜሮ ናቸው ማለት ነው። ህሊናቸው ውስጥ ደም ስራቸው ውስጥ እግዚአብሔር የለም ማለት ነው። እና ዛሬ የታመመ የመድኃኒት የሚያስፈልጋችሁ የላችሁም? ዛሬ ማዲያት ያላወጣ የማይተክዝ የማያዝን ብቻውን እየተነጋገረ የማይሄድ ሰው እኮ የለም እኮ። ብዙ ፈተናዎች ውስጣችን አሉ። መድኃኒቱ ስላልተጠቀምንበት፣ መድኃኒቱ ውስጣችን ስላልገባ የተጠቀሙትን አየን፣ ያልተጠቀሙትንም አየን። እና ይሄን መድኃኒት እንድንጠቀምበት ነው ዛሬ መድኃኔ ዓለም አባ መባጽዮን ስንላቸው እኮ በሰዓቱ ለእግዚአብሔር የሚገባውን ልመና ለእግዚአብሔር የሚገባውን ማስታወት ጸሎት አድርሰው ነው እኮ እግዚአብሔር በቅዱሳኑ አመድ ላይ እግዚአብሔር ይነግሳል። እግዚአብሔር ይነግሳል እኮ። አሁን ምንድን የሚሉት ምንም አይነት ቅዱሳን የሚባሉ ምንም አያደርጉም እያሉ አሉ። እንዴ ይሄ መልሱ ምንድን ነው? ቅዱሳን ምንም አያደርጉም፣ መብት የላቸውም፣ ስልጣን የላቸውም። ዘአሰርክሙ በምድር ይኩኑ ሱረ በሰማያት የሚለውን አላስታወሱም። ይህን የሚሉ መናፍቃን በምድር ያሰራችሁት እኔ አስረዋለሁ እኮ ነው የተባለው። ከዚህ የበለጠ ስልጣን አለ እንዴ? ወወሀቦሙ ስልጣነ ዘከማሁ፣ እንደሱ ያለ ስልጣን የራሱን ስልጣን ከአምላክነቱ ውጪ ይሄንን ለቅዱሳኑ አይደለም የሰጠው እንዴ? ለሐዋርያት አይደለም የሰጠው? ይሄንን ቅዱሳን በስሙ ለሚሰደዱ ሁሉ ይሄን ስልጣን እግዚአብሔር ሰጥቷል። መጽሐፍ ቅዱሳዊ እኮ ነው ይሄ። እና ልክ ስልጣን እንደሌላቸው ኃይል እንደሌላቸው ባለፈው አስተምሬያለሁ እኮ። ተአምሩ ነው ከመቅዱሳን ይኮንንዎሙ ለዓለም። በዛሬ ስንት ዓመት አስተምሬበታል። ቅዱሳን በዓለም እንደሚፈርዱ አታውቁም ወይ? ፈራጅ እግዚአብሔር ነው። ግን ቅዱሳኑ በዓለም ይፈርዳሉ ተባሉ እኮ። እና አባ መባጽዮንን የምናከብራቸው እግዚአብሔር ስለነገሰባቸው ነው እኮ። በሕይወታቸው ላይ እግዚአብሔር ነግሶ የነኩት ሁሉ የተባረከ፣ የሚናገሩት ቃል ሁሉ ሕያው፣ ስራቸው ሁሉ የተቀደሰ። እግዚአብሔር ይሰራው የነበረውን ሁሉ ከኔ የበለጠ ትሰራላችሁ ባለው መሰረት አባታችን ጻድቁ ዛሬ ቃል ኪዳን የተቀበሉበት መድኃኔ ዓለም ክርስቶስ ስቅለቱን የምናከብርበት ነውና በዚህ መድኃኒት እንድንጠቀም እኛ ልባችን ታሟል፣ ውስጣችን ታሟል፣ ሕይወታችን ታሟል፣ ሀገራችን ታማለች። ብዙ ፈተናዎች፣ ብዙ ችግሮች በላያችን ላይ እየተመላለሱ ስለሆነ መድኃኔ ዓለም በስም ብቻ አይደለም መጥራት፣ በውስጣችን መድኃኔ ዓለም እንድንል ነው። ውስጣችን መድኃኔ ዓለም እንዲል እንደዚህ እንደተጠቀሙት እንደ ዳኑት ሰዎች መድኃኔ ዓለም እንድንል ነውና ጥሩ በዓል ነው ያከበርነው። ብፁዕ አባታችን ከእናንተ ጋር እንደውል በማድረጋቸው እጅግ አባታችንን ደጋግሜ አመሰግናለሁ። ብዙ ልማት ያለሙ አባታችን ናቸው። ምናኔያቸው